ላይክ ለቀልድም ቢሆን አንደኛው አፈቅርሻለሁ አላት ልጅቷን ማለት ነው። ከዛ ልጅቷን በጣም ደንግጣ ምናምን እሷን ታፈቅረው ነበር እና እንደምታፈቅረው ነገረችው። የኛው ለቀልድ ነበር ያለው ተቃለሽ ያው ጓደኛሞች ነው ምንም አይኖረንም ምናምን የሷን ሰርግ የሷን ደስታ ማየት የሚፈልግ ልጅ እንደ ቀልድ ብላ እሷ እንደምታፈቅረው አወቀ። ከዛ ጸጥ አላት ምናምን ልጁ ማለት ነው እንደሚያፈቅራት እሷ ያፈቅራት እየቀለደ ነበር። ከዛ የልጅቷ ስሜት ላይ ተጫውቶ ቀልዶ አሁን ይቅር ብትለው ይሻላል ብትተው ይሻላል? ከባድ ነው አይደል? ምክንያቱም የሱ ስሜት ላይ ተጫውቷል፣ በጣም ስህተት ሰርቷል። ምን ይሻላል አሁን? ላይክ እንደዛ ብትለው ታምኛለሽ አንቺ? ይቅር አትይም ማለት ምንድነው? እሱ ምን አገናኘው ከኛ ጋር? ከኛ ጋር ምን አገናኘ መሰለሽ? እኔ ቆዩ አንዴ ቆም ላይክ ለቀልድም ቢሆን አንደኛው አፈቅርሻለሁ አላት ልጅቷን ማለት ነው። ከዛ ልጅቷን በጣም ደንግጣ ምናምን እሷን ታፈቅረው ነበር እና እንደምታፈቅረው ነገረችው። የኛው ለቀልድ ነበር ያለው ተቃለሽ ያው ጓደኛሞች ነው ምንም አይኖረንም ምናምን የሷን ሰርግ የሷን ደስታ ማየት የሚፈልግ ልጅ እንደ ቀልድ ብላ እሷ እንደምታፈቅረው አወቀ። ከዛ ጸጥ አላት ምናምን ልጁ ማለት ነው እንደሚያፈቅራት እሷ ያፈቅራት እየቀለደ ነበር። ከዛ የልጅቷ ስሜት ላይ ተጫውቶ ቀልዶ አሁን ይቅር ብትለው ይሻላል ብትተው ይሻላል? ከባድ ነው አይደል? ምክንያቱም የሱ ስሜት ላይ ተጫውቷል፣ በጣም ስህተት ሰርቷል። ምን ይሻላል አሁን? ላይክ እንደዛ ብትለው ታምኛለሽ አንቺ? ይቅር አትይም ማለት ምንድነው? እሱ ምን አገናኘው ከኛ ጋር? ከኛ ጋር ምን አገናኘ መሰለሽ? እኔ ቆዩ አንዴ ቆም